እንጂ ከሃዲ ሁላችሁም የልጄ ደስታ ላይ እዚህ ለመካፈል ስለተገኛችሁ ሁላችሁንም አመሰግናለሁ። ለእኔ ጽናት ልጄ ብቻ አይደለችም፣ የዓይኔ ማረፊያ ጭምር ነች። ሁሌም ስኬታማ እንድትሆን ካሰበችው ደረጃ እንድትደርስ ሁሌም ከጎኗ ነው። ጽኑ ጠንካራ ልጅ ነች። ትልቅ ደረጃ እንደምትደርስም አምናለሁ። ደግሞም ታደርገዋለች። እናቷ በመካከላችን ብትገኝ ኖሮ ይህን ደስታ ብታይ በጣም ደስ ይለን ነበር። ለማንኛውም ይህን በደስታ የተሞላ ቀን ከላይ ሆና እንደምትመለከት አምናለሁ። ጽናት የኔ አበባ ዛሬ ትንሽ ስጦታ አለች። አንቺ የደስታዬ ቁልፍ ነሽ። ይሄም የቤት ቁልፍ ለአንቺ ይገባሻል። ወይኔ አምላኬ፣ ይሄ ነገር ህልም አይደለም አይደል? አንዴ ተጫወቱ። ሄሎ አለቃ። ሄሎ። ሁሉም ነገር በታሰበለት እቅድ ተጠናቋል። በጣም ጥሩ። ታዲያ ምንም አጠራጣሪ ነገር እንዳተው። አታስብ አለቃ፣ ሁሉንም በጥንቃቄ ነው የፈጸሙት። አሁን አንተ የት ነህ? እዛው የተለመደ ቦታ ላይ ነኝ። የመጨረሻዬ ነው። በጣም ትክክል ነሽ። እዚህ ነገር ውስጥ ከገቡ በኋላ መውጫው ሞት ብቻ ነው። አዮቤ ሰዓቱ እኮ ነጎደ። ልጄ እቺ ልጅ ምን ሆና ይሆን? ደግሞ ምናልባት ከጓደኞቿ ጋር የሆነ ቦታ ጎራ ብሎ ሊሆን ይችላል። ታውቂያለሽ የሰርግ ሰሞን። አይ ልጄ እንጃ።
ውስጤ ምንም ጥሩ ስሜት እየተሰማው አይደለም። ከጧት ጀምሮ ልቤ ዝም ብሎ ይጨነቅብኛል። እማ ደግሞ ዛሬ ምን ነክቶሻል? ዝም ብለሽ የሚያውን ነገር የምታስቢ? በዛ ላይ እንዲህ ስትጨናነቂ ግፊትሽ ይጨምራል። ምን ላርግ ብለህ ነው ልጄ? ብቻ በሰላም ተምጣልኝ። ሄሎ፣ አሁን ማን ልበል? ምን እንዴ? ምንድን ነው ልጄ? እህቴ ሄራን ምን ሆና ነው ልጄ? ኢዮቤ እማ ሄራን ምን ሆነች? እህቴ ምን ሆነች? እህት ምን ሆነች ልጄ? እንዴ ምንድነው? ኢዮቤ የት ነው ያመጣኸኝ? እማ እባክሽ ተረጋጊ። ሄራን ምን እህቴ ምን እኮ ምንድን ነው? ይቅርታ እማማ፣ ማለፍ ክልክል ነው። እንዴ ምንድን ነው? ይቅርታ፣ የሄራን ቤተሰቦች ናቸው? አዎ። እህቴ ምን ሆና ነው? ይሄ ቦታ ወንጀል የተፈጸመበት ቦታ ስለሆነ ስገቡም የሚሆን ስትወጡ ተጠንቃችሁ ውጡ። የእኛ ባልደረቦች ስላሉ ውስጥ ያሳያችኋል። እህቴን አሳዩኝ እባክህ፣ እህቴን አሳየኝ። ሄራን አሳየኝ፣ እህቴን አሳየኝ። ሄራን ምን ሆና ነው? ምን ተፈጥሮ ነው? ምንድን ነው እሱ? ሄራን ሰላም አለቃ፣ እንኳን ደህና መጣ። ሰላም ቤተል፣ ምን አዲስ ነገር አለ? አቶ ሰለሞን ከሪል ስቴቱ መጥተዋል። ዛሬ ቀጠሮ ነበራቸው። አቶ ሰለሞን አስታወስኩት። አስገቢው። በዛውም ቆንጆ የሆነ ቡና አምጪልን። እሺ አለቃ። አቶ ሰለሞን ቁጭ በል። አቶ ሰለሞን እንኳን ደህና መጣ። በመምጣት ትልቅ ክብር ተሰምቶኛል። ክብሩም የኔ ነው አቶ ሰኔለ። ስራችሁን በርቀት አደንቅ ነበረ። ዛሬ ደግሞ በአካል አንተን ስላገኘው ደስ ብሎኛል። ሪል ስቴታችሁ በአዲስ አበባ ስመ ጥር ነው። አሁን ደግሞ አዲስ ፕሮጀክት እንዳላችሁ ሰምቻለሁ። በትክክል ቦሌ አካባቢ ባለ 25 ወለል ህንፃ ልንገነባ አስበናል። በመጀመሪያም የእኛን ኩባንያ በመምረጣችሁ ልባዊ አክብሮቴን እገልጻለሁ። ለእኛ ህንፃ ማለት የድንጋይና የሲሚንቶ ክምር ማለት አይደለም። የሰውንም ህልም ምንገነባበት ጥበብ ነው። በጥራትና በጊዜው መጨረሳችን ደግሞ የእኛ መለያችን ነው። እንደምታስታውሰው ከዚህ በፊት የነበረውን ግንባታ ከ6 ወር ቀድመን ያስረከብናችሁ። ዝም ብሎ የሆነ ህንፃ አይደለም የምንፈልገው። በአዲስ አበባ ዘመናዊ ዲዛይንና በጥራት የታነጸ ግንባታ ነው የምንፈልገው። እኛ ስማችንን የገነባነው በታማኝነትና የገባነውን ቃል በመፈጸም ነው።
የምንጠቀማቸው እቃዎች፣ ባለሙያዎቻችን እንዲሁም የስራው ሂደቱ ዓለም አቀፍ ደረጃውን የጠበቀ ነው። ለዚህ ደግሞ እንደናንተ ጠንካራ አጋር ያስፈልገናል። እኛ ህንፃ ብቻ አንሰራም፣ እምነትም ነው የምንገነባው። በጣም የሚደንቅ ነው። እኔ በበኩሌ ስምና ጥራት ከምንም በላይ ቅድሚያ እሰጣለሁ። በእርግጥ የቅድመ ስምምነቱ ሰነድ ተዘጋጅቷል። አቶ ሰለሞን እንኳን ደስ ያለ። የወደፊት የስኬታችን መንገድ መጀመሪያ ነው። መልካም። እኔም ተስፋ አድርጋለሁ። ደውልልኝ። እደውልልሃለሁ። መልካም። ሙሽራዬ ሄራንዬ፣ የኔ ሙሽራ ቬሎሽን ለብሰሽ አይሻለሁ ብዬ ስጓጓ እንዲህ ለመቃብር ዳረጉሽ። እማ ይሄን ለብሼ ያምርብኛል ትይኛለሽ እያልኩ ስጓጓ፣ ሄራንዬ ሙሽራዬ አንቺን ወደ መቃብር እኔን በነጠላ አስቀሩኝ። አይ ጉድ፣ አይ ጉድ፣ አይ ጉድ! ሄራንዬ ማዘር አታልቅሽ፣ እንደዛ ይባላል። አይዞሽ ማዘር። ነፍሷ ይረፍ። ለምን ሄሩ? ስንት ነገር ተነጋግር፣ ለምን እንደዚህ ሆንሽም? ሀሳባችን ህልማችን ሴርዬ ሙሽራ ሄራንዬ፣ ሄራንዬ፣ ሄራንዬ የኔ ሙሽራ፣ የኔ ሙሽራ እዩ ትንሽ ውሃ ጠጣ። ከነጋ ምንም አልቀመስክም እኮ። ሄራንዬ፣ ሄራንዬ፣ የኔ ልጅ፣ ሄራንዬ፣ የኔ ልጅ፣ ምን አጋጠመሽ? ምን አጋጠመሽ? ምንድን ነው የምሰማው? አጎትሽን ተቀበይው። ምን አገኘሽ? ምን አገኘሽ? አጎትሽን ተቀበይው። ሳስብ ገደሉሽ ወይ? ለሰርግሽ እመጣለሁ ስል ገደሉሽ ወይ? ገደሉሽ ወይ? አጎትሽን ተቀበይው። ሄራንዬ አንቺ የትላንትናው ምሽት ግን አስበሽዋል? ከጠበቅነው በላይ ነበር። በጣም እንጂ እኔ ራሴ እንደዚህ አይነት ፕሮግራም ይሆናል ብዬ በጭራሽ አላሰብኩም ነበር። በጣም ነበር ደስ ያለኝ። እንዴ በተለይ የስጦታው የቤቱ ነገር ነው ያስገረመኝ። አስበሽዋል? ከምን ነገር በላይ ቤት ሲኖርሽ። አባዬ እኔን ሁል ጊዜ እንዳስገረመኝ ነው። እኔ ግን የሱ ደስታ ነው እኔም በጣም የሚያስደስተኝ። ደግሞ እንደሱ አይነት አባት ስላለኝ በጣም ደስተኛ ነኝ። በጣም እንጂ ግን ታድለሽ። ግን እንዴት ልዩ አባት ነው ያለሽ። በቃ ተነሽ እንሂዳ። እንዴ ወዴት እንሂድ? አንቆይ
ወይ ወደ አዲሱ ቤታችን? አንቺ እብድ፣ በቃ ምን ይሻልሻል? ምን እብድ ትኛለሽ? አሁን እኮ ልሽ ላጤ ልትሆኚ ነው፣ የራስሽ ቤት ነው ያለሽ። ስለዚህ ሄደን አዲሱ ቤታችን ላይ ፏ ማለት አለብን። በይ ተነሽ እንሂድ። እሺ ዘገየች። ብዘገይም አልቀረው። ተስማምቼ መጥቻለሁ አይደል? እርግጠኛ ነሽ? በሚገባ። በጣም ጥሩ። ይሄ መንገድ አንዴ ከገቡበት የማይመለሱበት መሆኑን በደንብ አድርገሽ አስቢበት። ስህተት እዚህ ቤት ውስጥ በፍጹም ቦታ የለም። እዛ እንደደረሽ የእኛ ሰዎች ይቀበሉሻል። የአንቺ ስራ እቃውን አቀብሎ መመለስ ብቻ ነው። ያምሃል እንዴ? ትያያት ሄድም እንዴ? ራስ ያያት ሄድም እንዴ? አንተ አጎንብሰህ እየሄድክ ምን ያምሃል? እሱ እኮ ነው እንዴ አቀርቅረህ እየሄድክ አይደል እንዴ ያለው? አንተ ራስህ ተጠንቅቀህ ነዳም እንዴ? በገጨውስ በዚህ ሰዓት አሁንም ወይኔ አባት በቃ በጣም ይቅርታ ተረጋጋ እሺ የኔ በቃ ተረጋጋ አንተም እኮ መጠንቀቅ ነበረብህ ሳታስቡ ቢገጭስ ምን ትሆን ነበረ አንቺ ደግሞ ምንድን ነው የምታወሪው የኔ ወንድም በቃ በእናትህ በጣም ይቅርታ በጣም ይኸውልህ በቃ ምን አይነት ጣጣ ነው እቺ ለአንዳንድ ነገሮች ምንድን ነው አይ ያው ለአንዳንድ ነገሮች ይሆናል ብዬ እኮ ነው ታውቂያለሽ እህቴን ዛሬ ነው የቀበርኳት ገንዘብ ህይወቷን ቢመልስ ሊኖረው በመለስኳት
ጤና ይስጥልኝ። ዋና ኢንስፔክተር አስራት ይባላል። እሷ ደግሞ ረዳት ኢንስፔክተር ህይወት ትባላለች። የእህትህን የምርመራ ጉዳይ ያዝ ነው እኛ ነን። አውቄያለሁ። ምን ልርዳችሁ? ወደ ውስጥ ገብተን ቤተሰቡን አንዳንድ ጥያቄዎች ብንጠይቅ። ይገባኛል፣ በእርግጥ ሰዓቱ አይደለም። ይቅርታ በዚህ ያዘናችሁ ሰዓት በጥያቄ ልናጨናንቃችሁ በመምጣታችን። ነገር ግን የሟች ነፍስ ታርፍ ዘንድ ወንጀለኞቹን ተከታትለን መያዝ ይኖርብናል። ለዚህ ደግሞ የእናንተ ትብብር አስፈላጊ ነው። እሱን እኛን ከምትጠይቁን ሄዳችሁ ወንጀለኛውን አትይዙትም? ቆይ ከኛ ምን ፈልጋችሁ ነው? እዮ ተረጋጋ። ኢንስፔክተር መቀጠል ትችላለህ። ምናልባት ሄራን ጠላት ይኖራት ይሆን? ምናልባት በአንዳንድ ሁኔታዎች ተጨቃጭቀው አለመግባባት የተፈጠረበት፣ በቃላት መካረር የተፈጠረበት፣ ወይም ከገንዘብ ጋር መጋጨት የተፈጠረ ነገር ካለ። አረ የለባትም። የኔ ልጅ ጉንዳን እንኳን አትረግጥም። ማን ከእሷ ጋር ይጣላል? ጸብ የሚባል የለባትም። ኧረ እህቴ ጠዋት ወጥታ ማታ ምትገባ፣ ከፊቷ ፈገግታ የማይለያት፣ ከሁሉም ሰው ጋር የምትግባባ ሰው ነበረች። ማን ከእሷ ጋር ይጋጫል? ሆን ብለው ነው የገደሏት። ለመጨረሻ ጊዜ ያያችኋት መቼ ነበር? የዛንስ ቀን እቅዷ ምንድን ነበር? ትላንት ምሽት አብራኝ ወክ እያደረገች ነበር። ስለ ወደፊት ህይወቷ፣ ስለ ሰርጓ እያወራች ነበር። በዛን ጊዜ ባህሪዋ ላይ የተለየ ነገር አይተሃል? አዎ ነበር። የሆነ ስልክ ተደውሎላት ነበር። ምን አይነት ስልክ? ከማን? እኔ እንጃ፣ ብቻ ስታየው ደንግጣ ነበር። ከኔ ራቅ ብላ ነው ያወራችው። ስትመለስ ግን ፊቷ በጣም ተለዋውጦ ነበር። ምንድነው ስላት ከስራ ቦታ ነው አለች። እኔ ግን አላመንኳትም ነበር። የሆነ የደበቀችኝ ነገር ነበር። ምን ነበር የደበቀችው? ወይ ይሄን እንዴት እኔ ማወቅ እችላለሁ? የእናንተን ስራ እኔ ልስራላችሁ? ተረጋጋሽ። የተደወለውን ቁጥር ታስታውሰዋለህ? አይ በጭራሽ። ምናልባት ግን ስልኳ ላይ ሊኖር ይችላል። ልታገባ ነበር? እሱን ሰምተናል። ማን ይባል ነበር እጮኛዋ? ያቤጽ ይባላል። በጣም ጥሩ ልጅ ነው። እኛም እንደ ልጃችን ነው የምናየው። ለሰርጋቸው እየተሯሯጡ ነበርና እሱም እንደኛ ደንግጧል ሲሰማ። የጮኛዋን ሙሉ ስምና ስልክ ቁጥር እንፈልጋለን። ከሱም ጋር ማውራት ያለብን ነገር ይኖራል። እማማ ቃል እገባለሁታለሁ። የልጆን ገዳይ ፈልገን አግኝተን ለፍርድ ሳናቀርብ እረፍት አናገኝም። አንተም ቢሆን ተረጋጋ። በዚህ ሀዘን መንፈስ ውስጥ ሆነ ይህን ያህል መረጃ ስለሰጠን እናመሰግናለን።
ተጨማሪ ጥያቄ ሲኖር እንደውላለን። አጠራጣሪ ነገር ካለ በማንኛውም ጊዜ ልደውልልኝ ትችላለህ።